አያልፍም የለህ ሁሉም አለፈ የደበዘዘው ደምቆ ተጻፈ ተስፋለንና ድሕሪ ከቢድ ሰገም ምቾት እዩሞ ናይ ራሕማን ቃሉ ጊዜ ረህወዩ መዚኡ ፈረጃ ሓሊፉ ኩሉ ከችግር ዋላ ልጆች ብንወስድ እንደታክቼ ነበረ ሀሳብ ይቀለት አባስም ተስማሙ በመሐመድ ሀሳብ አስረድ ያሰቡትን ደርሰው ከአቡ ጧሊብ የአልይን ታላቅ አቂልን ተውልኝ ሌሎችን ውሰዱ ተስማምቻለሁኝ በማለት ፈቀዱ። አቡ ጧሊብ ከልብ በረሃብ ከሚጎዳ ያ ሁሉ ቤተሰቡ ከዚያ ሙሐመድ አሊን አባስን ጃዕፈርን ወስደው ከላከሉ ቤተሰባቸውን። ከሃሽም ጎሳ መሃል 5 ሰዎች አሉ ጨርሶ ነብዩን በመልክ የሚመስሉ። ከእነዚህም መሃል አንዱ ጃዕፈር ነበር አባስ የወሰዱት አብሯቸው እንዲኖር። ጃዕፈር በደስታ ተመችቶት ኖረ ያጎቱ ቤት ሕይወት በእጅጉ ሰመረ። ጃዕፈር በደስታ ተመችቶት ኖረ ያጎቱ ቤት ሕይወት በእጅጉ ሰመረ። በወጣትነቱ አስማ ቢንት ኡመይስን አግብቶ ለብቻው ጀመረ መኖር ነው። አስማና ጃዕፈር በእምነት ውስጥ ናኙ። በአቡበከር ሲዲቅ እስላምን አገኙ። ትልቅ መታደል ነው ትልቅ ሽልማት የመጀመሪያ አማኝ ሆኖ መገኘት። አልጋ ባልጋ አይሆንም የጀነት መንገድ ማዕበል የበዛበት ባህር ላይ መሄድ። እሾሁ ጋሬጣው ወጥመድ እንቅፋት ይታገላል ብዙ ከሰደድ እሳት። ጃዕፈርና አስማ እስላምን ያመኑ ሁሉን ለመቀበል ዝግጁ የሆኑ የቁረይሾች ጥቃት ቢበረታባቸው በጽናት በፍቅር ቆመው ለዓላማቸው ታገሉ በብርቱ አንድ አላህን ይዘው በኢማንና በሶብር ታጅበው ታግዘው። ጥቃቱ በረታ የቁረይሾች ጣጣ የሚደርስባቸው በደሉ ቅጣጣ የሚደርስባቸው በደሉ ቅጣጣ። የንጹሐንን በደል ያጤኑ የተረዱ ነቢዩ አዘዙ ወደ አበሻ አገር ቶሎ እንዲሰደዱ። በጃዕፈር መሪነት ሆኖ የመጀመሪያ ስደት ተጀመረ ወደ ኢትዮጵያ። በንጉሥ ነጃሺ አመራር ጥላ ስር ሃይማኖታቸውን በነፃነት ማክበር ለአላህ የመገዛት የእስላምን ጣም ማራመድ ሲችሉ ተደሰቱ በጣም። የስደተኞቹ በኢትዮጵያ መሬት በሰላም የመኖር በፍጹም ነፃነት ለቁረይሾች ሆነ የክርስቶሳት ለበቀል አሴሩ ተረክበው ለማጥቃት ወደ አበሻ መስለክ ለመምጣት ወሰኑ። ወርቅ ብርና አልማዝ ውድ የስጦታ ዕቃ አዘጋጅቶ አስይዞ የቁረይሽ አለቃ አምር ኢብን አላስና አብደላ ቢን ረቢዓ ተወክለው መጡ ወደ ኢትዮጵያ። የተሸከሙትን የስጦታ ዕቃዎች ለጳጳሳቱና ለንጉሥ ሹማምንቶች አበረከቱና ደስ አሰኝተዋቸው አስረዱ ምክንያቱም ስላመጣጣቸው። በንጉሱ መሬት በዚች ጥሩ አገር አመፅ አራማጆች የሚፈጥሩ ችግር የአባቶቻቸውን እምነት ያንቋሸሹ ሁከት የፈጠሩ ነገር ያበላሹ
አገርን በድለው ወደ እናንተ የሸሹ እናንተ ጋር አሉ የምንፈልጋቸው። ንጉሱን አማልዱን በሉልን ስጧቸው። የእነዚህ ወጣቶች እምነት ምንነት ንጉሱ አይጠይቁ ጭራሽ አይረዱትም። ብቻ እጃቸውን አሳልፈው ይስጡን ብለው ወተወቱ በጣም በመማፀን በቀረበላቸው ስጦታ ማለሉ። ጳጳሳቱ ሁሉም በአንድ ቃል እሺ አሉ። አምርና አብዱላ ከንጉሱ ፊት ቀርበው ቃላት አሳምረው ነገር አቀናብረው ንጉሥ ሆይ በአገሮ ከኛ ዘንድ የሆኑ የአባት የአያትነት ዘልፈው የኮነኑ እርኩሳን ወጣቶች ከሀገራችን ሸሽተው እዚህ ይኖራሉ እርሶን ተጠግተው። እነዚህ ወጣቶች ያራመዱት እምነት እርሶ የማይወዱት ውግዝ ነው በእውነት። እነዚህ አፈንጋጮች በሕግ እንዲቀጡ ንጉሥ አሳልፈው ለእኛ እንዲሰጡ በአክብሮት ልንጠይቅ ከፊቶ ቀርበናል። የእርሶን ታላቅነት ሰምተናል አውቀናል። ንጉሡ ዞር ብለው ጳጳሳቱን ሲያዩ በእጅ መንሻው ረግተው ስለተወያዩ የእነሱ ጥያቄ እውነት ነው ንጉሥ ወይ መሸሸጊያ ያልሆነ ለአጭበርባሪ አታላይ። ይሰጣቸውና በሀገራቸው ሕግ ፍርድ እንዲያገኙ መልካም ነው ቢደረግ። በጳጳሳቱ መልስ ንጉሡ ተቆጡ፣ በኃይል ቃል ጮኹ፣ ቱጋሉ አፈጠጡ። በፈጣሪ ይሁንብኝ ራሴ ሳላጣራ የሚያስኮንነኝን አሳፋሪ ስራ ሳልፈጽም እንዳውቀው የስደተኞቹን ስለ እምነታቸው እንዲህ አስጠላቸው። እነዚህ ሁለት ሰዎች እንዳሉት ከሆነ ጥያቄ ጠይቄ ልቤን ካሳመነ እጃቸውን ይዤ ስጣቸዋለሁ፣ ግን በግፍ ከሆነ እጠብቃቸዋለሁ። በነፃነት በክብር በአገሬ ይኖራሉ። ግራ ቀኙን ልስማ ይቅረበኝ ያሉ ሙስሊም ስደተኞች ችሎት ሳይቀርቡ ፊት ጃዕፈር ወከሉ